ታሪኮች እንዴት ነው የሚጀምሩት? አንዳንዶቹ በደስታ ሌሎቹ ደግሞ በሳቅ። የዛሬው ታሪካችን ግን የሚጀምረው በማዕበል ጩኸትና በተሰበረ ልብ ነው። ይህ በሕይወት ማዕበል ውስጥ ስለተፈተነ አንድ ሰው፣ ስለከፈለው መራራ ዋጋ እና በመጨረሻም ስላገኘው እውነተኛ ሀብት የሚተርክ ጥልቅ ምስጢር ነው። ይሄ ጥያቄ የሰው ልጅን ታሪክ ያህል ዕድሜ ያለው ጥያቄ ነው። መከራ ሲመጣ፣ ፈተና ሲበረታ፣ በውስጣችን የደበቅነው ማንነት ይገለጣል ወይስ የሁኔታዎች ግፊት ፈጽሞ አዲስ ማንነትን ይፈጥርብናል? የዚህን ጥያቄ መልስ የምናገኘው በቃላት ሳይሆን በሕይወት ውጣ ውረድ ውስጥ ነው። የዛሬው ተረካችንም በቀጥታ ወደዚህ እውነት ልብ ይወስደናል። የታሪካችን ዋና ገጸ ባህሪ ስሙ ሃሩን ይባላል። ሃሩን በሕይወቱ ሙሉ የሚያውቀው አንድ ነገር ብቻ ነበር፤ ባህሩን። ጎህ ሳይቀድ ተነስቶ የጨው ሽታ ያለውን አየር እየማገ የተጎሳቆለች ጀልባውን እየገፋ ወደ ባህሩ ሆድ ይገባል። ኑሮ በሙሉ እያንዳንዱ እስትንፋሱ በባህሩ ቸርነት ላይ የተንጠለጠለ ነበር። ነገር ግን ባህሩ ያለ ዘመናት ሲመግበው የነበረው ባህር በድንገት ፊቱን አዞረ። ለሳምንታት መረቡን ሲጥል ባዶን ነው የሚመለሰው። ያረጀችው ጀልባው ስንጥቋን እንደተራበ አፍ ከፍታ ውሃ ታስገባለች። በማንኛውም ቅጽበት ልትሰጥም እንደምትችል ያስፈራራቸው። ከባህሩ ባዶነት በላይ ግን ያማው የቤቱ ባዶነት ነበር። በየማታው ሲመለስ የምትቀበለው የሚስቱ የሳባ የቀዘቀዘ እይታ በልቡ ላይ እንደ በረዶ ይወጥቅበታል። ፍቅሯ እንደ ማዕበል አረፋ እየሟሸሸ ነበር። አንድ ማለዳ ፀሐይዋ ገና ከእንቅልፏ ሳትነቃ ሳባ እነዚህን ቃላት ተናገረች። ድምጿ ምንም አይነት ስሜት አልነበረውም። እንደ ባህር ዳር ድንጋይ ቀዝቃዛ ነበር። ቃላቶቿ ዝም ብለው አልተነገሩም። እንደ ጦር ተወርወሮ የሃሩንን ልብ ሰንጥቀው ነው የገቡት። ይሄ ተራ ማስጠንቀቂያ አልነበረም፣ የመጨረሻው ውሳኔ ነበር። የዚያን ቀን ወደ ባህር ሲወጣ አሳ ፍለጋ ብቻ አልነበረም የሄደው፣ ትዳሩንና ሕይወቱን ለማዳን ነበር። ቀኑ አለፈ። ፀሐይዋን በደከሙ ዓይኖቹ እያየች ወደ ባህር ውስጥ ሰጠመች። ጨለማው ሲውጠው ሃሩን አሁንም ባዶ እጁን ነበር። ሆዱ በረሃብ እሳት ይለበለብ ነበር። ልቡ ደግሞ በሚሰረስር የውርደት ስሜት ተሰብሮ ነበር። ተስፋ ቆርጦ ወደ መንደሩ ሲመለስ ከየቤቱ የሚወጣውን ምግብ ሽጣ እንደ ስላቅ ይቆጥረው ነበር። አብሮት አሳ የሚያጥምደው ሺራዝ ቤት ደጃፍ ላይ ቆመ። የሺራዝ ጀልባ በዕለቱ በአሳ ተሞልታ ነበር። ሃሩን በውርደት አንገቱን ደፍቶ እባክን ሺራዝ፣ ዛሬ አንዲት አሳ ብትረኝ ነገ በሁለት መልስልሃለሁ ሲል ተማጸነው። ሺራዝ ግን በንቀት ከላይ እስከታች እያየው አንተ አንዲት አሳ መያዝ አቅቶህ እንዴት ሁለት ትመልስልኛለህ? ከዚህ ጥፋ አለው። የሺራዝ ቃላት ከረሃቡ በላይ አሳመሙት። ሃሩን ከሰው ተስፋ ቆርጦ ወደ ባህሩ ዳርቻ ተመለሰ። በጨለማ ውስጥ ተቀምጦ ከማዕበሉ ጋር ሲያወራ ሁሉም ነገር እንዳበቃለት አመነ። በዚያች የተስፋ መቁረጥ ቅጽበት ግን ከየት እንደመጡ ማይታወቁ አንድ አዛውንት ከጎኑ ተቀመጡ። ልጄ፣ የባህሩ ንፋስ የልብህን ጭንቀት ይዞት የመጣ ይመስላል አሉት በረጋ ድምፅ። ሽማግሌው አቲ ባባ የሃሩንን ታሪክ ከሰሙ በኋላ ምንም ሳይናገሩ ተነስተው ሄዱ። ካፍታ በኋላ ግን ትንሽዬ ማዕድ ይዘው ተመለሱ። ሃሩን በደስታና በእንባ እየታጠበ ምግቡን ተቀብሎ ወደ ቤቱ ሮጠ። ቢያንስ ከሳባ ጋር ተካፍሎ እንደሚበላ ሲያስብ ልቡ በደስታ ዘለለ። ቤቱ ሲደርስ ግን ሳባ ቀድማ በልታ ጠብቃ ነበር። እሱ ያመጣውን ምግብ ስታይ ግን ዓይኖቿ በስግብግብነት በሩ። አብዛኛውን ምግብና ሁለቱን ዳቦች ለራሷ ወሰደች። የሽማግሌው ደግነት እና ሚስቱ ስግብግብነት በሃሩን ልብ ውስጥ ተጋጩ። በማግስቱ ጎህ ሲቀድ ሃሩን በውስጡ አዲስ ውሳኔ አድርጎ ነበር። ትናንት ማታ ያየው ነገር ሁሉንም ነገር ለውጦበታል። የተሰባበረች ጀልባውን ወደ ማንም አሳ አጥማጅ ወደማይደፍረው አደገኛ እና ጥልቅ ወደ ሆነው የባህሩ ክፍል መቅዘፍ ጀመረ። ይሄ የሞት ወይም የሽረት ጉዞ ነበር። መረቡን ወደ ጥልቁ ባህር ሲወረውር በጭንቅላቱ ውስጥ የሳባ ቀዝቃዛ ድምፅ ያስተጋባ ነበር። ባትመለስ ይሻላል። ቃላቶቿ ካደገኛው ባህር ማዕበል በላይ ያስፈሩት ነበር። ሳባን ማታት ወይስ በባህሩ መዋጥ
የትኛው የከፋ እንደሆነ መወሰን አቃተው። ተስፋው ሊሟጠጥ ሲል ድንገት የሆነ ነገር ተፈጠረ። መረቡ በኃይል ወደ ታች ተጎተተ። እጆቹ ሊበጥሱ ደረሱ። ከዚህ በፊት ተሰምቶት የማያውቅ አይነት ክብደት ነበር። ለሳምንታት የናፈቀው ስሜት፣ የመረቡ መከበድ በደም ስሮቹ ውስጥ አዲስ ተስፋን አጫረ። በሙሉ ኃይሉ ጡንቻዎቹ እስኪገነጣጠሉ ድረስ መረቡን መሳብ ጀመረ። ላቡ እንደ ዝናብ ቃናቱ ላይ ይንጠባጠብ ነበር። ድካሙን ረሳው፣ ረሃቡን ረሳው፣ ውርደቱን ረሳው። በዓይኑ ፊት የሚታየው መረቡን ሞልጦት የሚጠብቀው መዳን ብቻ ነበር። መረቡ ከውሃው ላይ ብቅ ሲል ሃሩን ዓይኖቹን ማመን አቃተው። በመረቡ ውስጥ የነበረችው ግዙፍ ዓሣ ቀለሟ እንደ ቀስተ ደመና ያብረቀርቅ ነበር። የደስታ ጩኸቱ ግን በጉሮሮ ውስጥ ቀረ። ዓሣዋ ብቻዋን አልነበረችም። ትንንሽ ልጆቿ በፍርሃት የተነቀጠቀጡ አብረዋት ተይዘው ነበር። የእናቴው ዓሣ ጥቁር ዓይኖች በቀጥታ የሃሩንን ነፍስ የሚመለከቱ ይመስሉ ነበር። የሚናገሩትም አንድ ቃል ብቻ ነበር፣ እባክህን። ሃሩን በሕይወቱ ከባዱ ምርጫ ፊት ለፊት ተጋረጠ። ይህችን ዓሣ ከወሰደ ድህነቱ ያበቃል፣ ትዳሩ ይደናል። ከለቀቃት ግን ወደ ባዶነት ይመለሳል። የእናቴውን የሚማጸኑ ዓይኖች ተመለከተ። የገዛ ረሃቡን አሰበ። የሳባን ቃላት አስታወሰ። ከረዥም ዝምታ በኋላ ሰብአዊነቱ አሸነፈ። መረቡን ቀስ ብሎ ከፈተውና ሂጂ ከልጆች ጋር ሁኝ ሲል በሹክሹክታ ተናገረ። እናቴው ዓሣ ከልጆቿ ጋር ወደ ጥልቁ ከመጥለቋ በፊት ለአፍታ ቆማ ሃሩንን ተመለከተችው። የምስጋና እይታ ነበር። ከዚያም በድንገት ተመልሳ መታ ካፏ ትንሽዬ ፀሐይን የምታክል ወርቅ አውጥታ ጀልባው ላይ አስቀመጠች። ለድግነቱ የተሰጠው ያልተጠበቀ ተአምራዊ ሽልማት ነበር። ሃሩን ወርቁን በእጁ ሲይዝ ከብረቱ በላይ የሞቀው የደግነቱ ዋጋ ነበር። አሁን ሁሉም ነገር እንደሚስተካከል አመነ። ይህ ወርቅ የዓሣ ዋጋ ብቻ ሳይሆን የተሰበረውን ትዳሩን የሚጠግንበት፣ ሕይወቱን እንደ አዲስ የሚጀምርበት ቁልፍ እንደሆነ ተሰማው። በሙሉ ኃይሉ እየቀዘፈ ወደ ቤቱ ተመለሰ። ከጀልባው እንደወረደ ወደ ትንሿ ጎጆአቸው ሮጠ። ልቡ በደስታ ትርክክ ይል ነበር። በሩን ከፍቶ ሳባ ሳባ ተመልከቺ ድነናል ሲል በደስታ ጮኸ። ከቤቱ የመጣው ምላሽ ግን ጆሮን የሚያደነቁር ጸጥታ ብቻ ነበር። ይህ ጸጥታ ከባህሩ ማዕበል ጩኸት በላይ የሚያስፈራ፣ ልብን የሚያቆስል ጸጥታ ነበር። ቤቱ ባዶና ቀዝቃዛ ነበር። መራራው እውነት እንደ መብረቅ መታው። እሱ በባህር ላይ ከህሊናው ጋር የታገለ፣ በሞትና በሕይወት መካከል ሆኖ ሰብአዊነትን ሲመርጥ፣ ሳባ እሱን ለመታው ምርጫውን አድርጋ ነበር። እምነት አታበት። በችግሩ ጊዜ ትታው ሄዳለች። ወርቁን ሸጦ ካገኘው ጥቂት ገንዘብ ወደ ሳባ አባት ቤት ስልክ ደወለ። የአባቷ ድምፅ ምንም አይነት ስሜት ያልነበረው ቀዝቃዛ ነበር። ሳባ ዳግመኛ ልታይ አትፈልግ፣ ከእንግዲህ እንዳትደውል ብለው ስልኩን ጆሮ ላይ ዘጉት። ያች አንድ የስልክ ጥሪ የጋራ ሕይወታቸው የመጨረሻ ምዕራፍ ነበረች። ሃሩን በእጁ ወርቅ ይዞ ነበር፣ ነገር ግን ልቡ ባዶ ነበር። ቁሳዊ ሀብት አገኘ፣ ነገር ግን ከሀብት በላይ የሆኑትን ነገሮች አጣ። ያኔ አንድ ታላቅ እውነት ተገለጠለት። አስቸጋሪ ጊዜያት እኛን ለመስበር ሳይሆን እውነተኛ ማንነታችንን ለመግለጥና በሕይወታችን ውስጥ ያሉ ሰዎች እውነተኛ ማንነትን ለማሳየት ነው የሚመጡት። እውነተኛ ሀብት በኪስ ውስጥ ሳይሆን በክፉ ቀን አብሮ በሚቆሙ ሰዎችን ልብ ውስጥ ነው።